ከተማነት በምን ይገለጽ ይሆን? የዚህን ጥያቄ መልስ በርካቶች ይፈልጉታል። በዓለም አቀፍ ደረጃ አንዲት ከተማ የምታቀርበው የንጹህ መጠጥ ውሃና የፍሳሽ አወጋገድ ስርዓት ከሚገልጿት ጉዳዮች መካከል አንዱና ዋነኛው ነው። የአፍሪካ መዲና አዲስ አበባን በዚህ ጉዳይ ላይ በሁለት የታሪክ ምዕራፎች ከፍለን እንመልከታት። ከለውጥ በፊትና ከለውጥ በኋላ። አዲስ አበባ ከ60 በመቶ በላይ የሚሆነው ንጹህ የመጠጥ ውሃ የምታገኘው ከከርሰ ምድር ነው። ከ2010 ዓመተ ምህረት በፊት የከተማዋ የውሃ አቅርቦት 525,000 ሜትር ኪዩብ ብቻ የነበረ ሲሆን አሁን ላይ ግን ይህን ቁጥር ወደ 910,000 ሜትር ኪዩብ ማድረስ ተችሏል። ይህ ማለት አዲስ አበባ ከመቆርቆሯ ጀምሮ ማልማት ከቻለቻቸው የውሃ መጠን ጋር ሲነጻጸር ባለፉት 8 አጭር የለውጥ ዓመታት ብቻ አጋማሹን ያህል ማምረት መቻሏን የሚያሳይ ታሪካዊ ስኬት ነው። ይህን ለማሳካትም ከተማዋ ከ140 በላይ ጥልቅ የከርሰ ምድር የውሃ ጉድጓዶችን አስቆፍራለች። ባለፉት ዓመታት የተሰራ ትልቅ ስራ ነው ያለው። ከከተማዋ ቨርቲካሊም ሆሪዞንታሊም የውሃ ያኗኗር ዘይቤውን በጣም እየጨመረ ከመሄዱ የተነሳ 24 ሰዓት ውሃ ማቅረብ ባንችልም የተሰሩ ስራዎች ግን ተስፋ ሰጪ ናቸው። እዚሁ ውሃ ፕሮጀክቶች ላይ ደግሞ ቀጣይ ምን ይሰራል የሚል የአጭር ጊዜ፣ መካከለኛ ጊዜና የረጅም ጊዜ የውሃ አቅርቦት ስራዎች ናቸው። አዲስ አበባ ከተቆረቆረች ረጅም ዓመታትን ብታሳልፍም የፍሳሽ አወጋገድ ስርዓቷ ትኩረት ያላገኘ ነበር። በ2009 ዓመተ ምህረት መጨረሻ የከተማዋ የፍሳሽ ማጣራት አቅም በቀን 20,000 ኪዩቢክ ሜትር ብቻ የነበረ ሲሆን ዛሬ ግን ይህ አቅም ወደ 253,000 ኪዩቢክ ሜትር አድጓል። ይሄ መቻል ብቻ አይደለም፣ ተአምርም ጭምር ነው። ከተማን የአሜሪካ ዋተር ወርክስ አሶሲዬሽን ዲፋይን ሲያደርገው ከተማን ማለት 24 ሰዓት ውሃ መጠቀምና 24 ሰዓት ዌስት ማኔጅ ማድረግ ነው ብላ ከውሃና ከሲዌጅ አንፃር ዲፋይን ሲያደርገው አንድ ከተማ ካራክተራይዝ የሚደረገው የነዚህን ዩቲሊቲዎች ፕሮፐርሊ ማኔጅ ማድረግ ነው። የከተማ ነዋሪ ዘመናዊ ለማድረግም ጤናማ ማህበረሰብ መፍጠርም ንጹህ ውሃ አቅርቦት በጣም ወሳኝ ነው። በተመሳሳይ መልኩ ለተጠበቀ ጤና ለማምጣትም ከዌስት ጋር ስለሆነ ዌስትን ፕሮፐርሊ ማኔጅ ማድረግና ዌስት ዋተርን ለምንፈልገው ወይ ለኢነርጂ ዌስቱን ወደ ኢነርጂ መቀየር እንችላለን፣ ወደ ኮምፖስት መቀየር እንችላለን። ስለዚህ ማድረግ ግዴታ ነው፣ አማራጭ አይደለም። ከተማ ላይ አዲስ አበባን የፍሳሽ አወጋገድ ስርዓቷን ለማዘመን በሚደረገው ጥረት ውስጥ ዋናውና ትልቁ ስራ የፍሳሽ መስመር ዝርጋታና የፍሳሽ መስመር ተደራሽነት ነው። ይህም በ2009 ዓመተ ምህረት መጨረሻ ላይ ከ1500 ኪሎ ሜትር አልዘለለም ነበር። በዚህ ሰዓት ግን 2400 ኪሎ ሜትር የፍሳሽ መስመር ተዘርግቶ ከተማዋን እያገለገለ ይገኛል። ከተማን ማዘመን ቀላል ጉዳይ አይደለም። ይሄ አዲስ አበባን ተወዳዳሪ የማድረግ ታላቅ ህልም ይዞ እየተከናወነ ያለው ዘመናዊ የፍሳሽ አወጋገድ ስርዓት ጣቢያዎቹን አዳዲስ ቴክኖሎጂ ከማስታጠቅ አንስቶ ለመስመር ዝርጋታዎቹ ጥልቅ ጉድጓዶችን መቆፈር እጅግ ጥበብና ትዕግስትን የሚጠይቁ ናቸው። ሁሉም 95% የምንላቸው ከመሬት በታች ናቸው። ሲሰሩ የሚታዩ ከተሰሩ በኋላ በቀላሉ ማንም የማይረዳቸው ማንም አይቶ ሊገመታቸው በማይችለው ጥልቀት ውስጥ ያሉ ናቸው። ጥልቀታቸውን ስናይ ከ1 ሜትር ጥልቀት እስከ 13.5 ኪሎ ሜትር ጥልቀት ውስጥ የሚገኙ ናቸው። ስለዚህ እነኚህ የፍሳሽ መስመር ዝርጋታዎች ከየትኛው መሰረተ ልማት በላይ ቻሌንጅ እና ከባድ የሚያደርጋቸው አንደኛ ከመሬት በታች ያለው ጥልቀት ነው። ሁለተኛ ከመሬት በታች ጥልቀቱ እየጨመረ በሄደ ቁጥር የሚያጋጥሙ ሶይል ስትራታዎች ናቸው፣ የሚያጋጥሙ ድንጋዮች ናቸውና
በቀላሉ በማሽን ብቻ ተቆፍረው በማሽን ብቻ ተሰብረው ያንን ጥልቀት ማግኘት የማይቻልበት ሁኔታ ይፈጠራሉና ከማሽኖችም አልፈው ከቁፋሮም ከሰው ጉልበትም አልፎ ሌላ አማራጮች የምንጠቀምበት አዲስ ልምምዶችን የጀመርንበት ጊዜ ነበሩ ማለት ነው። የአዲስ አበባ ውሃና ፍሳሽ ባለስልጣን አስቸጋሪና ጥልቅ የሆኑ የፍሳሽ መስመሮቹን ሲዘረጋ በከተማዋ መሰረተ ልማቶች ማለትም በባቡር መስመር፣ በተሽከርካሪ መንገዶችና በህንፃዎች ላይ አንዳች ጉዳትን ሳያስከትል ነው። ለዚህ ደግሞ ለከተማዋ የመጀመሪያ የሆነው የማይክሮ ተነሊንግ ዘመን አመጣሽ ማሽን ተጠቅሞ ነው። የዚህ ሁላ ድምር አዲስ አበባን ባለፉት አጭር የለውጥ ዓመታት በንጹህ መጠጥ ውሃ አቅርቦቱና ከዘመናዊ ፍሳሽ አወጋገድ ስርዓት ረገድ በአይን የሚታይ ለውጥ ባለቤት ማድረግ ነው። ዛሬ ላይም አዲስ አበባ አዳዲስ ታሪኮችን መጻፏን ተያይዘዋለች። ከነዚህ በቦሌ አራብሳ፣ በበሻሌ፣ በአቃቂና ንፋስ ስልክ ላፍቶ የተገነቡ 20 ጥልቅ የውሃ ጉድጓዶች በይፋ ይመረቃሉ። የተለያየ ቦታ ላይ ነው የተሰሩት። ወደ 20 ጉድጓዶች በላይ ናቸው። እነዚህ በቀን እስከ 60,000 ሜትር ኪዩብ ወደ ሲስተም ነው ኢንጀክት ለማድረግ የተሰራው። ይሄ እስከ 500,000 እስከ 600,000 የሚሆነው ነዋሪ መጠቀም ይችላሉ። ስልሳ ሺህ ሜትር ኪዩብ በቀን የሚሰጡት ፕሮጀክቶች የሚያካትተው የቦሌ አራብሳ አካባቢ 7 ጉድጓዶች አሉ። አቃቂ አካባቢ 5 ጉድጓዶች አሉ። አራዳ 1 ጉድጓድ፣ ከዛ ውጪ መከኒሳ ብራንች ስር ያሉት የጀሞ አካባቢና የንፋስ ስልክን 3 ጉድጓዶች 20 ጉድጓዶችን የያዘ ፕሮጀክት ነው። ከዚህ በተጨማሪ አዲስ አበባን ዘመናዊነትና ተወዳዳሪነትን ያላበሳት ታላቁ አዲስ የፍሳሽ ማጣሪያ ጣቢያ ዛሬ ስራ ይጀምራል። ከተማችንን ጽዱ ውብ ለማድረግ የተጣራ ዘመናዊ የፍሳሽ አወጋገድ ስርዓት አንዱና መሰረታዊ ስራም እንደሆነ በጣም ይገባናል። ፍሳሽን ማስወገድ ብቻ አይደለም። በዚህ ፕሮጀክት ውስጥ የምናየው የቴክኖሎጂ ሽግግር አለ። በአካባቢ ልማት ላይ ትልቅ ተጽዕኖ ያመጣል። በተጨማሪ የተጣራውን ውሃ ደግሞ የከተማችንን ንጽህና ለመጠበቅ የአረንጓዴ ሽፋኗን ከፍ ለማድረግ ትልቅ አስተዋጽኦ ያደርጋል። ይህ አዲስ ጣቢያ የመጥፎ ጠረን መቆጣጠሪያ አዲስ ቴክኖሎጂን ጨምሮ የመጣ ሲሆን በቀን 20,000 ኪዩቢክ ሜትር ፍሳሽ በማጣራት ከ200,000 በላይ ነዋሪዎችን ያገለግላል። የፍሳሽ መሰረተ ልማት የሚመረቀው የኮዬ ፍሳሽ ማጣሪያ ጣቢያ ነው። ይህ ማጣሪያ ጣቢያ 20,000 ሜትር ኪዩብ በቀን የማጣራት አቅም አለው። በቴክኖሎጂ ከቃሊቲ ላይ ከነበረው ወይም ሌላ ቦታ ከሰራ ነው ትንሽ አንድ ስቴፕ ከፍ የተደረገ ነው። ሌላ ተጣርቶ የሚወጣው ውሃ ለኢሪጌሽን ስታንዳርድ በሚሆኑ ነው የሚጣራው። ለዛ አካባቢም ለኮንስትራክሽንም ለግሪነሪም በሚሆን ሪሳይክል እዛ ላይ ኢንኮርፖሬት አድርገን ነው የሰራ ነው። ካሉን የተማከለ ማጣሪያ ጣቢያዎች አንደኛው የሚሆን ነው። እንግዲህ አዲስ አበባ ውሃና ፍሳሽ ከሙኒሲፓል ወይም ከመዘጋጃዊ የሚመነጩትን ፍሳሾች በ5 የተለያዩ ቴክኖሎጂዎች ያጣራ። አሁን የሚመረቀው ማጣሪያ ጣቢያ ላይ ስንመጣ ከነኚህ ከአምስቶቹ የተለየና ኢኤኤስ የምንለው ፕላስ ደግሞ ኤምቢቢአር የምንለው ቴክኖሎጂ 2 አዳዲስ ቴክኖሎጂዎችን መጀመሪያ ያልነበሩ የምንጠቀምበትና ኢመርጅ የሆኑ ናቸው። ሁለቱ እነዚህ የተባሉ ፕላንቶች አዲስ ናቸው ለከተማው። እስካሁን የሰራናቸው ትሪንክልን ፍሪተር የሚባል አለ፣ ኮንቬንሽን አክቲቬትድ የሚባል ነው። ይሄ ለየት ያለ ነው።
አዲስ አበባ ለነዋሪዎቿ ምቹ ተደርጋለች ሲባል አዳዲስ መንገዶቿን በመዘርጋት ብቻ አይደለም፣ ህንፃዎችን ወደ ላይ በማስረዘም ብቻም አይደለም፣ ንጹህ ውሃን መሬትን ቆፍሮ በማልማትና የፍሳሽ አወጋገድ ስርዓቷን ዓለም አቀፍ ደረጃውን የጠበቀ በማድረግ ጭምር ነው። ለዚህ ደግሞ ዛሬ ተመርቀው በይፋ ወደ ሥራ የገቡት ታላላቅ ፕሮጀክቶች ሕያው ምስክሮች ናቸው። አዎ ይሄ ነው አዲስ አበባን በእርግጥም ሰውኛ ያደረጋት።